ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንዳያችሁ ዛሬ ቅምጥሌና ፍፄ አብረው መጥተዋል ማለት ነው። ቅምጥሌ ስላየሁሽ በጣም ደስ ብሎኛል። ፍፄም እናመሰግናለን። ቡራዬ ወንድሜ ደግሞ እንግዲህ አላየሁህም፣ ጠፍተሃል። ብቻ ባለበት መድኃኒዓለም የሚጠብቅ ማለት ነው የሚፈልገው። ቅምጥሌ እንግዲህ ሳትናገር እንደመጣች ነው መረጃውም የደረሰ እንዳያችሁት ነው። እና ሸገር በመምጣቷ ደስ ብሎኛል። ምክንያቱም ያው ወረዳ ላይ ወይ ደግሞ ቡታጅራ ላይ ስትሆኑና አዲስ አበባ ላይ ስትሆኑ ያሉ ብዙ ዲፈረንቶች አሉና አዲስ አበባ ላይ ሆና በደንብ ስራውን እንጂ ባለ መስራት ትችላለች ብዬ ስላሰብኩ ማለት ነው። ብሩኬም ደግሞ የቀረው ወይ ደግሞ ያልመጣው የጀመረው ስራ ስላለ ያን ስራ ጨርሶ ይመለሳል ማለት ነው። ምክንያቱም ከዚህ በፊት ባለፈ ካስታውሳችሁ ቅምጥሌም ከዛ ያለችን ግዴታ መሄድ ያለብኛል ለምጨርሳቸው ነገሮች እና ሊሄድ ብሎ ሂዶ ከዛ እሙሽ የነበረች ሂድ ብላ ከእንደገና የላከችውና አሁን ግን ስለጀመረው መጨረስም ስላለበት እንግዲህ ቅምጥሌ ታውቃላችሁ ስለ ራሷ ህይወት ወይ ደግሞ ስለ ራሷ ብቻ ሳይሆን ስለ ሰዎችም ታስባለች እና በቃ ብሩኬ እዛ ያለውን ነገር መጨረስ እንዳለበት ስላሰበች እና እንደውም ስለምታውቅ እንግዲህ ፍፄ ወንድሟን ይዛ ብቻዋንም ከምትሄድ ወደ አዲስ አበባ ገብታለች ማለት ነው። እንደሰማችኋት እንግዲህ አደከምኩ አይደል እያለችው ነበረና ወንድምነት ለመቼ ነው? ያው ወንድምም ነው ጓደኛም ነው ፍፄና ብቻ እንኳንም አዲስ አበባ ገባሽ። ምክንያቱም ያው ለምን መሰላችሁ ቤተሰብ መብራት ይጠፋል ምናምን ብዙ ነገር አለ እዛ ጋር። አዲስ አበባ ትንሽ ይሻላል የተሻለ ነው ብዬ አስባለሁ። ብቻ በብዙ ነገሮች ከሆነ ነገር ጋር ተውት ምንም ልተውና ብቻ ግን በአጭሩ ስላለመስላት እዚህ ጋር ይሻላል። ግን እንዳያችኋቸው ደክሟቸዋል ሁለታቸውም። ከመንገድ ሄዳችሁ ወይ ደግሞ በቃ መንገድ ቆይታችሁ ስታልፉ ያለው ስሜት አለ አይደል? ያ ስሜት አላ እንደዛ ነው የተሰማኝ። እና ደግሞ እንግዲህ ያው ቅምጥሌ ስለ ብሩኬ ንገሩኝ የምትሉት ከሴት ጋር ነው ብላለች። እና በነገራችሁ ላይ ማለት ነው አሁን ላይ ሰውን ከሰው ጋር ባይራሱ የእውነት ሰው ከሰው ጋር ተገናኝቶ ራሱ አልመስለኝ እያለ ነው። ኤአይ ነው ምናምን የሚባለው አፕሊኬሽን ከመጣ በኋላ ማንንም እያመንኩኝ አይደለም። ሁሉ ነገር የማየው ነገር የእውነት ሰው አይመስለኝም ሁላ ማለት ነው። እግዚአብሔርን ነው የምላችሁና በጣም ብዙ ሰዎች ትናንት እንደውም የሰማሁትን ታሪክ ልንገራችሁ። ባይዘዊ ቤተሰብ ሰሞኑን እያየሁት ባለሁት በሀገራችን በተፈጠረው ነገር በሙሉ ደብሮኛል። ይሆናል አይደል? ይሆን እንዴት ነው በየቀኑ የሚፈጠረው ነገር ሁላችንም ላይ የፈጠረው ስሜት ይመስለኛል። እኔ በበኩሌ በጣም ደብሮኛል። ማርያምን በጣም የሚያስጠላ ነገር አለው እና ትናንት ምን ታሪክ ሰማሁ መሰላችሁ? በነገራችሁ ላይ ሰዎች ጋር በጣም እቀራረባለሁ ምናምን አንዳንድ ነገሮች ማለት ስለ እነሱ ህይወት የተፈጠረው ወይ ደግሞ ስለ ሰው ህይወት ብቻ የሆነ ነገር ዜና ላይ የሰሙት ምናምን እናወራለን እና ልክ ባህር እንወጣለን። ባህር ነው በአረበኛ እንግዲህ ወይ ደግሞ ከኛ ጀበልጅስ እንብለዋለን እና እዛ እንሄዳለን እና ምሽት ላይ ቁጭ ብለን ነበር ሁላችን ተሰብስበን። ከዛ የሆነ ቪዲዮ የኢማራት መንግስት ሲያወራ ቪዲዮ ወጣ ማለት ነው። ልጁ እንደዚህ እያየ ነበር ሰውየው የኔ አሰሪና ከዛ ቲክታክ ላይ ወጡ እንዴ መቼ አውሩት ሆኖ ምናምን ነገር ብሎ እንትን አለ ማለት ነው። መንግስታችን መቼ እንደዚህ ብሎ ተናግሮ ነው ምናምን ሲል ከዛ ሚስቲቱ ብድግ አደረገችና እንዴ እኮ ኤአይ ነው እንጂ የምር አይደለም። እንደውም የሆነች ልጅ በኢንስታግራም ማቃት ልጅ እያወራች ነበርና አለች ማለት ሴትዮ ኢንስታግራም ስራዎች ምናምን ስለምትሰራ እሷ እያወራች ነበርና የሆነች ልጅ ምስኪን ልጅ ነች፣ ምንም ያደረገችው ነገር የለም። ነገር ግን የልጅቷን ፎቶ ከሌላ ወንድ ጋር አድርገው ማለት ነው ለወንድምየው ይልኩታል። ሌላ ሰዎች እንግዲህ ምቀኛ ነው አይደል ባሉት፣ ምቀኛው የጠላቶች ብሏቸውና የሆነ ደረጃ ወጥቼ ነው አሁን ቤተሰብ ልክ እያወሩ ይመጡብኛልና አሁን የሆነ ቦታ ቀይሬ ነው እና ከዛ ልክ ያንን ፎቶ ለወንድሟ ይልካሉ ማለት ነው። እንግዲህ ያው የሁላችን ወንድሞች ወይ ደግሞ ቤተሰቦች እንደዚህ አይነት ነገር መቀበል ባይችሉም በአረቦቹ ደግሞ በጣም ከባድ ነው እንደዚህ አይነት ነገር ማለት ነው። እና ከዛ ልጅቱን ቤተሰቦቿ የመገደል እንትን ነው የወሰኑባት ማለት ነው። ልጅቱ መሞት አለበት ተብላ የሞት ምንድነው ይባለው ብቻ እንድትሞት ነው የተደረገችው። እና ከዛ በኋላ ኤአይ ነው ምንድነው ቢባል ደግሞ እንዴት መሰላችሁ ማን ነው ሊገባው የሚገባው ወይ ደግሞ ሊረዳችሁ የሚችለው የሚያውቅ ሰው ነው። አሁን ለምሳሌ ሶሻል ሚዲያን በደንብ አድርጎ የሚያውቅ እንደዚህ አይነት ነገሮችን ቼክ አድርጎ ያየ ምናምን። እኔ አንዳንዴ አላምንም የሆነ ነገር ሳይ እኔ ራሴ እስኪል ሞክረው ምናምን ብዬ በራሴ ፎቶ ሞክሬው ወይ ደግሞ በሆነ ሰው ፎቶ ሞክሬው ምናምን አይና በቃ ነገር ልክ ነው እንደዛ ነው ማለት ነው ብዬ አምናለሁ ማለት ነው። እና ቤተሰብ ማያውቀው አሁን ለምሳሌ እኔ አሁን እያወቅሁ የመጣሁት ይሄ ነገር እንዳለ እንደዚህ ቅንብሮች ነገሮች ስቲል ቅንብር ማለት ነው ኤዲቲንግ ምናምን በቅርቡ ነው እንዳለ እያወቅሁ የመጣሁት ምናምን እንጂ በፊት ላይ ምንም ነገር አላውቅም ነበረ ማለት ነው። እና
በዛ መልኩ በጣም የብዙ ሰዎች ህይወት ይበጠበጣል። በጣም ብዙ ሰዎች ህይወት ይበላሻል። እኔ ስላወቅኩ ሌሎች ሰዎች ያውቃሉ ማለት አይደለም። እናንተ ስላወቃችሁ ነው ያውቃሉ ማለት አይደለም። እናንተ የምታውቁትን ነገር እኔ አላውቅም። ገባችሁ አይደለ? አሁን ለምሳሌ እንዳልኳችሁ ኤአይ ምናምን የሚባለውን ነገር እንደዚህ ኤዲቲንግ ምናምን በቅርቡ አወቅኩኝ። ከዛ በፊት ግን ሌላው ሰው ስለሚያውቅ እኔ ያውቃለሁ ማለት አይደለም። ልክ ደግሞ አሁን ለእኔ ሳቅ ደግሞ ሌላ ብዙ ማወቁ ሰዎች አሉ። ለምሳሌ ቤተሰቦቻችን ጋር ለእናቴ ወይ ለአባቴ እኔን ከሌላ ሰው ጋር ቀናብሮ ቢያመጡ እንዴ ነው የሚሉት። ምንም አያውቁማ የዋህ ህዝቦች ስለሆኑ። ስለዚህ እባካችሁ ይህንን ነገር የምታደርጉ ሰዎች ጥንቃቄ ይኑራችሁ። እንደዚህ አይነት ኤዲቲንጎች የምታደርጉ ሰዎች የእናንተ ፎቶ ስላልሆነ የማንንም ፎቶ ብድግ አድርጋችሁ እያቀነባበራችሁ እንደምታደርጉ ጥሩ አይደለም። ሲቀጥል ደግሞ እንግዲህ ፍፄ ተናግሮታል። ያለፈ ህይወት ሊሆን ይችላል ብሏል። ያለፈ ህይወት ደግሞ ብሩኬን ሊያስከስሰው ሊያስተቸው አይችልም፣ መብቱ ነው። ከዚህ በፊት ቅምጥል ልነግርሽ የምችለው ነገር ከዚህ አንቺ ጋር ከመገናኘቱ በፊት ያሳለፋቸው ለምን 50 ሴቶች ጋር አይሆንም? ሶኬ ኖርማል መብቱ ነው። ምክንያቱም አንቺ አልነበርሽም በህይወቱ። ማናችንን ማድረግ ያለብን ነገር ነው የምነግራችሁ። ከኔ ጋር አሁን ለምሳሌ ባሌ ከኔ በፊት ብዙ ነገር አሳልፎ ከነበረ መብቱ ነው፣ ይችላል። እኔ አልነበርኩም። አሁን ግን አይችልም፣ በስህተትም ቢሆን ማለት ነው። ገባችሁ? አሁን ለምሳሌ ቅምጥሌ ሴቶች ጋር የሆነ ነገር አሳልፏል ምናምን ነው፣ ግን ያሳለፈ የፊት እሷን ከማግኘቱ በፊት ሳይሆን እያለች ያለችው እሷ አሁን ላይ ከእሷ ጋር ሆኖ ነው ከሌላ ሴቶች ጋር ጊዜ አሳልፏል ወይ ደግሞ የሆነ ነገር አለው ያለችው ማለት ነው። እና ያን ደግሞ ስትል ተነስታችሁ ብሩኬን ለመተቸት የምትሮጡ እንዲሁም ደግሞ ቅምጥሌ ደግሞ ያልሆነ ነገር የምትተቹ ምንም አታመጡ። በመጀመሪያ ደረጃ ቅምጥሌ ከዚህ በፊትም ተተቸው፣ አሁንም ደግሞ በዚህ ምክንያት እንደዚህ የምትተቹ ሰዎች ትኖራላችሁ ምናምን ብለሻልና ማንም ሰው ቢተችሽ፣ ቢያሞግስሽ፣ ቢሰድብሽ፣ ቢመርቅሽ፣ ቢያሞጋግስሽ ከህይወትሽ የሚጨምረው ነገር የሚቀንሰው ነገር ስለሌለ ዶንት ወሪ፣ ምንም አትጨነቂ የኔ ቆንጆ። ህይወት ይቀጥላል። አንቺ ጀግና፣ ጎበዝ፣ ብርቱ ሴት ነሽ፣ የስራ ሰው ነሽ። ስራሽን ከዚህ በኋላ ቀጥ ብለሽ ቀጥ አድርገሽ ስሪ። ማለት ሰዎች ሰደቡ፣ ስድብ ከሰውነታችን የሚለጠፍ ነገር አይደለም። ረገሙን፣ ሰደቡን፣ ምንም የሚፈጠር የሚበላሽ ነገር እስከሌለ ድረስ ፏ ብለሽ ስራሽን ለመስራት ቆርጠሽ ተነስተሻል። ስሪ፣ በርችልኝ የኔ ቆንጆ። እንዲሁም ደግሞ አንዳንድ ሰዎች እሷን ከሶሻል ሚዲያ ለማጥፋት ይሆን ለምን ይሆን እየታገላችሁ ያላችሁ አይሳካላችሁም። እሷ ጀግና ልጅ ነች። በልጅነቷ ጀምሮ እያወቅናት የመጣች ከልጅነቷ ጀምሮ ቆንጅዬ የምታምር ጎበዝ ሴት እመቤቴን በፊት ላይ ስሰራ ከወንድሞቿ ጋር ከአባቷ ጋር በጣም ቆንጅዬ ደስ የምትል እንደውም የበፊት ፎቶዋን በጣም ነው የምወድላት እኔ ባይዘወይ ማለት ነው። የበፊት ፎቶ እያወጣችሁ ያልሆነ ነገር እያላችሁ እንደሆነ ሰምቻለሁ፣ ግን እኔ የበፊት ፎቶዎቿን በጣም ነው የምወዳቸው። እመቤቴን እላችኋለሁ በጣም ለምን የሆነ ልጅ ነበረች ምናምን የሆነ በቃ እንደመጣች ነው የምትሰራው ምናምን። እንዴት ልበላችሁ ለሁሉም ነገር ኬድ ሳይኖራት አለ አይደል። አሁን ላይ ደግሞ ራሷን ስትጠብቅ እንደዚህ ስታድግ ደግሞ የባስ ቁንጅና ወጣ። እኔ በፊት ፎቶዋንም ሆነ የአሁኗን ፎቶዋን ሆነ የድሮ ሀይሚ ሆነች የአሁኑ ሀይሚ ሆነች አይመለከተኝም። እኔ ወዳታለሁ። ዝም ብላችሁ እየመጣችሁ እግዚአብሔርም በየቦታው በቃ ሀይሚ የሚል ነገር ሳይራሱ ውፍ ስሟን ሁላ በቀየረች ብዬ አስባለሁኝና በጣም ነው የምታስጠሉት። ብታውቁት ለብሶ እንጀራ ሆናለች እች ልጅ። እመቤቴን ነው የምላችሁ በጣም እንዲሁም ደግሞ አንድ ነገር ለሁላችሁ መልዕክት ማስተላለፍ የምፈልገው ነገር ብሩኬ በሀይሚ ሸቀለባት። ብሩኬ ማን ነው ቅምጥሌ ደግሞ በብሩኬ ሸቀለችበት። ብቻ እንደዚህ አይነት ነገር የምትሉ ነገር ምንም ነው የማይገባኝ። ምክንያቱም ሁለታቸውም ለየራሳቸውን እየሰሩ ያሉት ገባችሁ አይደለም? ተረዳችሁኝ እንዴ? በቅምጥሌ ቻናል ሳይለቀቅ በብሩኬ ቻናል ብቻ ሲለቀቅ አይታችኋል? በብሩኬ ብቻ ሲለቀቅ በቅምጥሌ ሳይለቀቅ አይታችሁ ታውቃላችሁ? አንድ ቪዲዮ በሱ አንድ ቪዲዮ በሱ ነው እየተለቀቀ እየተሰራ ያለው ማለት ነው። እኔ አሁን ምንም መጮህ ሆነ መጫጫ አልችልም። ማርያምን ነው የምላችሁ። በጣም እየደበረኝ ነው እየደከመኝ ነው ምናምን ነገርና ይደብራል። በቃ ሴትነታችሁን እየረሳችሁ ያላችሁ ደግሞ አላችሁ። እና ቅምጥሌ መቼም ቢሆን ለእኔ አንደኛ ነሽ። በጣም ጎበዝ ብርቱ ሴት ነሽ። እመቤቴን ነው የምላችሁ። በጣም ጀግና ከትንሽነቷ ጀምራ እስካሁን ድረስ ሶሻል ሚዲያ ላይ ምንም አይነት ብልግና ነገር እንኳን ወጡባት አያውቅም። አዳሚ ቢኖርሽ እስከ ዛሬ እዚህ እስክደርስ አትጠብቋትም ነበረ። ብዙ ነገሮች ይዛችሁ ትወጡ ነበር። ነገር ግን ንጹሕና ጸደይ ሴት ስለሆነች ምንም ነገር ስለላት ከካሜራ ጀርባ ሆነ ከካሜራ ፊትም ሆነ አንድ አይነት ሴት ስለሆነች እስከ ዛሬ እዚህ ጋር ደርሳለች። ስለዚህ ብሩኬ እንደዚህ ያደርጓታል የምር ነው ሌላ ሴት ጋር እንደዚህ ብሏል ምናምን የምትሉ ሰዎች ደግሞ አርፋችሁ ተቀመጡ። ከእሷ ምን አጡ? ወርቅ የሆነች ሴት የት ይሄዳል? ስለዚህ የሰውን ስም ዝም ብላችሁ አታጥፉ። ስራ ነው እየሰሩ ያሉት። በርቱ፣ በቻላችሁበት
ቻናላቸውን ሸር አድርጉ። ካልቻላችሁ ደግሞ አፋችሁን ዝጉ። ላይክ ማድረግ አልችልም ያልሽኝ ያለሽ እና መጀመሪያ ቪዲዮን ገብተሽ ስታይ የላይክ ምልክት የእጅ የጣቷ የለችም የእሷ ምልክት አለች እና ይታያል እኮ ቁጥር አለው። ለምሳሌ 5 ላይክ ካለ 5 7 ላይክ ካለ እንደዛ አለ እና እሱን ጠቅ ስታደርገው አንዴ ጥቁር ይላል ማለት ነው። እንደዛ ነው። ካልሆነ የሆነ ጊዜ ቪዲዮ ሰራለሁ ከተመቼ ማለት ነው። የሆነ ሀሪፍ ሙድ ሲሆን ቀንና እወዳችኋለሁ። አትሰቡ፣ አትጨነቁ። እንዳልኳቸው ቻናላቸውን ሸር በማድረግ ብቻ ተባበሩና ሂደሽ ነው ሀይሚ ብሎ ሀብ ጥያቄ ምልክት ማን ነው የእንባ ምልክት አድርጓልና ሀብና ናኒ ራሱ ዛሬ እንዴት እንዳሳቀኝ በቤቴ ሳልፈልግ ነው ያሳቃችሁኝና በመጀመሪያ ያው ምንም አልፈልግም። ለማንኛውም እርስ በርሳችሁ መፍታት ይቻላል ግን የሆነ ጸብ ቢፈጠር እንኳን በውስጥ ነው ችግሩ የሚፈጡት እንጂ እንደዚህ ካሜራ ላይ መጥተው እንኳን አይጨቃጨቁም መቼም ቢሆን። ስለዚህ ፍፄ ደግሞ በጣም ወንድ ማከብረው እንደሚነባ ይዘወይ ማለት ነው። ማርያምን ሁሌ የሆነ ነገር ሲፈጠር እሱ ነው የምተማመንበት እና ወዳችኋለሁ። ነገ እንገናኝ። ደህና ደሩልኝ። ብቻ አደብ ግዙ። አንዳንድ ሰዎች አደብ ግዙ። ጭንቡጥዬ ወርቅ የሆነች ልጅ ማርያምን የስራ ሰው ራሷን አስከብራ ሰዎችን አስከብራ ብቻ እንዴት ልበላችሁ ማንም እንዲናገራት አልፈልግም። መልካም አዳር